እንደ በግ መጥቶ የሞትን ጽዋ ያለበደሉ የተጎነጨው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ በክብር ወደ ሰማይ እንዳረገ ዳግም በደማቅ ክብርና በልዩ ሞገስ ይመለሳል። እንግዲያውስ ራሳችንን በክብር እመለሳለሁ ላለው ንጉሥ ላልሰጠን ሰዎች ዛሬውኑ ራሳችንን እንስጥ። መጽሐፍ ቅዱስ ስለ መዳን ቀን ሲናገር በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። እኛ ደግሞ እንደ ታማኙ ከጌታው መክሊት ተቀብሎ እጥፍ እንዳተረፈው የተሰጠንን ድንቅ የወንጌል አደራ ይህን ታላቅ ተልእኮ በታላቁ ትእዛዝ ታጅበን በፍቅር ተሳስበን ተሳስለን ተስማምተን በመንፈስ ቅዱስ ተሞልተንና ተመርተን በፍቅር እንውጣ፣ በፍቅር እንስራ። እግዚአብሔር ያከናውንልናል። ተባረኩ።